አሰላሙ አለይኩም ውድ ቤተሰቦች። ከመቶ በላይ ጦርነቶችን ተዋግቶ ዓለም ይረሳው ያልቻለው ተሸንፎ የማያውቀው ስለ አላህ ሰበይ ስለ እኛ ፈንታ ስለሆነው ስለ ኻሊድ ኢብኑ ወሊድ የውጊያ ብልሃት ይሆናል። በስሬ ብረታ ዘንድ መበርታት ብቻ ሳይሆን በሌሎችም ተደራሽ ይሆንልኝ ዘንድ ሰብስክራይብ ማድረጋችሁን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ለአላህ ብዬ እወዳችኋለሁ። የሙዕታ ጦርነት ከዕለታት በአንዱ ቀን ግዙፍ የሮም ሰራዊት ከ100 ሺህ በላይ የሚያልቅ ጦሩን ማስጠጋቱን ተከትሎ የኛ ነቢይ የዓለም አይነታ የሆኑት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም 3000 ሰራዊት ወደ ሙዕታ ለጦርነት አዘጋጅተው ላኩ። ጦሩን እንዲመሩ የሰየሟቸው 3 የጦር መኮንኖች ዘይድ ኢብኑ ሐሪሳ፣ ጃዕፈር ኢብኑ አቢ ጣሊብ፣ አብዱላህ ኢብኑ ረዋሃም እየተተካኩ እንዲመሩ ነቢያችን ሰለላሁ ዐለይሂ ወሰለም ትዕዛዝ አስተላልፈው ጦሩን አንቀሳቀሱ። ዘይድ ኢብኑ ሐሪሳ እሳቸው ሰማዕት በመሆናቸው ጃዕፈር ኢብኑ አቢ ጣሊብ ተተኩ። ጃዕፈር ኢብኑ አቢ ጣሊብም ሰማዕት ሆኑ። ከዛም ተተኩ አብዱላህ ኢብኑ ረዋሃም እሳቸውም ሰማዕት ሆነው ተገለው ሸሂድ ሆኑ። ነቢዩ የጦር መሪ ያደረጓቸው የጦር መሪዎቹም 3ቱም ሰማዕት ሆኑ። በጀግንነቱ በጦር ብልሃቱ እስካሁን የሚዘከረው ኻሊድ ኢብኑ ወሊድ የጦር ኃላፊነቱን ተረከበ። ጭንቅላቱ ስል የሆነው ኻሊድ ኢብኑ ወሊድ የሮም ሰራዊትን 100 ሺህ እንደመሆኑ የስነ ልቦና ጦርነት በማድረግ ማታለብ፣ ፍርሃት መልቀቅን እንከን በመጣል ታስተሳሰቡ ሊያሳካው ችሏል። ነገሩ እንዲህ ነው። ድቅድቅ ባለው ውድቅት ጨለማ ሰራዊቱ አቧራ እንዲያስነሱ አደረገ። በቀኝ በኩል የነበሩትን ወታደሮች ወደ ግራ፣ በግራ በኩል የነበሩትን ወደ ቀኝ እንዲሰለፉ ከማድረግ ከኋላ የነበሩትን ወደ ፊት፣ ከፊት የነበሩትን ደግሞ ወደ ኋላ አደረገ። አይ ነጋ የለም። አልሐምዱሊላህ ነጋ። ሮሞች የሚያዩትን ነገር ማመን አቅቷቸዋል። ሌሊቱን ሙሉ አቧራ አይተዋል። አዲስ ብዛት ያለው ግዙፍ ሰራዊት እንደመጣ አሰቡ። አዲስ ባንዲራ፣ አዲስ ፊት። በቀኝ የነበሩትን በግራ የነበሩትን የሚያውቁትን ፊት መመልከት አልቻሉም። ልባቸው ሊወጣ ደረሰ። ፍርሃት ተሰማቸው። ሞት ሸተታቸው። ኻሊድ ጦሩን ቀስ እያለ ወደ ኋላ አንቀሳቀሰ። ሮሞች ወጥመድ የተሳቡ እንደሆኑ ተሰማቸው። አላህን ፍርሃት ለቆባቸው ሳይከተሉ በመቅረታቸው ድል አድርጎ ወደ መዲና ተመለሰ። የሙስሊሙን ዓለም ክብር አስጠበቀ። አላህ መልካም ስራውን ይውደድለት። ቀጣይ ዘመቻ የሶሪያ ዘመቻ ነበር። ኢራቅ ላይ ከኻሊድ ኢብኑ ወሊድ ትዕዛዝ ደረሱ። ትዕዛዙም በአስቸኳይ ሶሪያ የነበሩትን ሙስሊሙን ደርሶ እገዛ ማድረግ ነበር። ችግሩ ወንድሞች እዚህ ጋር ነው። ዋናው መንገድ ከተጠቀመ መንገዱ ረጅምና ምሽግ ከመሆኑ ጋር ለቆ መውጣት የሚቻል አልነበረም። ከብልሃቱ በተጨማሪ አላህን ያመነው ኻሊድ የማይታሰበውን የማይሞከረውን የሶሪያን በረሃ አቋርጦ ለመሄድ ወሰነ። ጉዞ ጀመረ። በረሃው ውሃ የሌለው ከባድ እጅግ አስቸጋሪ ስለሆነ ከሰራዊቱ እንዲሁም ለፈረሶቹ የሚሆንን ውሃ በግመሎቹ ሆድ አሲዞ በረሃውን በከፍተኛ ፍጥነት በ5 ቀን ውስጥ በረሃውን አቋርጦ የከሰተ። የሮም ሰራዊት ኻሊድን ከፊት ለፊት መንገድ ተዘጋጅተው እየጠበቁት ማንም ባልጠበቀው ባልገመተው አቅጣጫ ከጀርባቸው ከተፍ አለ። የሮም ሰራዊትን ደነገጠ። ቀድሞውኑ ተፍረከረከ። አላህ አቅልንም ጀግንነትም በአንድ የሰጠው ሷሃባችን ኻሊድ ኢብኑ ወሊድ በሱ ወጥመድ ውስጥ ተቀርቅረውን ተሸነፉ። ሶስተኛ የዋላጃ ወጥመድ ነው። ጊዜው ከፋርስ ጋር ጦርነት የሚደረግበት ወቅት ነበር። የፋርስ ጦር ከሙስሊሙ ሰራዊት በ3 እጥፍ የገዘፈ ነበር። በጉልበት ብቻ ማሸነፍ የሚቻል አልነበረም። ኢማንና ክህሎት በጦርነት ወሳኝ ነበር። ኻሊድም እቅዱን በአላህ ፍቃድ አሳክቶ ታሪክን በጀግንነት ተወረሰ።
እቅዱን እንደሚከተለው ነበረ። ከጠላት እይታ ውጭ 2 ኮረብታዎች ነበሩና ፈጣን ፈረሰኞችን ከኮረብታው ገረባ እንዲደበቁ ካደረገ በኋላ በቀጣይ የሙስሊሙን እግረኛ መሃል ለመሃል ቀስ እያሉ እንዲያፈገፍጉ ካደረገ በኋላ ኻሊድ እያሞኛቸው እንደነበር ያልተረዱት ፋክቶች ስሜታዊ ሆነው በድል መንፈስ በሁለቱ የወጥመድ ኮረብታዎች ተከርክረው በአላህ ሰይፎች በጀግኖቻችን ተምሳሌት በሆኑ በአንበሶቻችን ደመሱ ሰይፍ መብል ሆነው ተሸነፉ። አላህ እኛንም በዘመናችን ፍትሃዊ፣ አዛኝ፣ ሰው አክባሪ፣ ለሀገራችንም ለሃይማኖታችንም ለኢስላም መልመድን እንድያድርገን። ያ ጀማዓ ለአላህ ብዬ ወዳችኋለሁ። አሁንም በድጋሚ ስላዳመጣችሁን ከልቤ አመሰግናለሁ።